አዲስ ቢዝነስ መጀመር ትልቅ ተስፋ ቢኖረውም በሚያሳዝን ሁኔታ 90% የሚሆኑት አዳዲስ ቢዝነሶች ገና ሳይጠነክሩ ይከሽፋሉ። ዛሬ በ2018 ዓመተ ምህረት ቢዝነስ የሚጀምር ማንኛውም ሰው ሊያውቃቸው የሚገቡ 5 ዋና ዋና ስህተቶችንና እንዴት ማስወገድ እንደምንችል እናያለን። እስከ መጨረሻው አብራችን ቆዩ። የመጀመሪያው ስህተት የገበያ ጥናት አለማድረግ ነው። ብዙዎች የሚጀምሩት በራሳቸው ፍላጎት እንጂ ደንበኛው በትክክል በሚፈልገው ነገር ላይ ተመስርተው አይደለም። ገበያው ምን ይፈልጋል የሚለውን አለማወቅ ለኪሳራ ቀዳሚ መንገድ ነው። ሁለተኛው ደግሞ የገንዘብ አያያዝ ነው። ብዙ ጀማሪዎች የግልና የቢዝነስ ወጪያቸውን አይለዩም። የቢዝነስ ካፒታልን ለግል ፍላጎት መዋል ድርጅቱ እንዳያድግ ማነቆ ይሆናል። ሶስተኛው ስህተት የዲጂታል ማርኬቲንግ ችላ ማለት ነው። በዚህ ዘመን ቢዝነስ በሶሻል ሚዲያ እና በኢንተርኔት ካልታየ ደንበኞች ሊያገኙ አይችሉም። ጥራት ያለው ማስታወቂያ ለስኬት ወሳኝ ነው። አራተኛው ስህተት ትዕግስት ማጣት ነው። ቢዝነስ እንደ ሕፃን ልጅ ተንከባክቦ ማሳደግን ይጠይቃል። በአንድ ጀንበር ሀብታም ለመሆን መሞከር ለተሳሳቱ ውሳኔዎች ይዳርጋል። አምስተኛውና የመጨረሻው ደንበኛን አለማዳመጥ ነው። ደንበኞች ስለ አገልግሎቱ የሚሰጡት አስተያየት ቢዝነስን የምታሻሽልበት ትልቁ መመሪያ። እነዚህን ስህተቶች በማስተካከል ጠንካራ ቢዝነስ መገንባት ይችላል። በቀጣይ የመጀመሪያ 100 ደንበኞችን እንዴት ማግኘት ይቻላል በሚል ቪዲዮ እንገናኛለን። ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሌሎችም እንዲደርሳቸው ሼር አድርጉ። ኦሜጋ ቢዝነስን ሰብስክራይብ ማድረግ እንዳይረሳ። ሰላም።